በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መግቦቱ ቸርነቱ ያልተለየን የአባቶቻችን አምላክ ስም የተመሰገነ ይሁን። የተከበሩ መምህራችን ኪነ ጥበብ እንዲሁም ሊቃውንተ ቤተክርስቲያን፣ የማህበሩ አባላት፣ ወንድሞችና የግቢ ጉባኤያት ወንድሞችና እህቶቼ እንደምን ዋላችሁ? ደህና ናቸው? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ አሁን የተነሳው ጥያቄ የትንሽ አይሆንና ወደ መመልሳን ወርቅ መልሰዋለሁ ማለት ነው። ቅድም ጥያቄውን ሰምታችሁታል። በመጀመሪያ ይህ ጥያቄ ብዙ ነው፣ ብዙ ይቀር ነው የሚነሳውና መቼም መብላት አያገድፍም ለማለት ነው ተብሎ አይመለስላችሁም እና ተስፋ ቆረጥ ጉዳዩ በጾምና በጾም በመብላት ጉዳይ አይደለም፣ አውዱ ማለት ነው። ስለ ጾም በሌላ አንቀጽ በአውዱ ተናግሯል። ያ ማለት ምንድን ነው? ማቴዎስ 4 ራሱ እንደ ጾመ መንፈስ ቅዱስ ወደ አነሳስቶ ወደ ገዳም ወሰደው ተብሎ መንፈስ ቅዱስ ያደረበት መንፈስ ቅዱስ ያነሳሳው ሁሉ እንደሚጾም ጌታችን የባሕርይ ሕይወት መንፈስ ቅዱስ አነሳስቶ ወሰደው ሲባል አሁን እሱን አንዱም ያነሳሳ አንዱም የሚሄድ ሆኖ አይደለም። መንፈስ ቅዱስ የሚያነሳሳው ሰው እንደሚጾም ለማሳየት የተጠቀሰ ወይም የተነገረ ቃል ነው እና መንፈስ ወሰዶ ገዳም መንፈስ ቅዱስ አነሳስቶ ወደ ገዳም ወሰደው 40 መዓልት 40 ሌሊት ጾመ ተብሎ በተረዳ ነገር ጾም እንደሚገባ ተጽፏል ማለት ነው። በሌላ አንቀጽም በማርቆስ 9 ላይ ሰይጣን የሚያስቸግረው ሰው ልጁን ይዞ መጥቶ ልጁን እየጣለበት ሲያስቸግረው ልጁን ፈወሰለት። ከዚያ በኋላ ሐዋርያት የዚህ ልጅ መዳን ምንድን ነው ምክንያቱ? እኛ እንዴት እናደርግ እንደማይቻል ሲሉት ወዝንቱ ዘመድ ይወፅ ዘመድ በጾም በጸሎት። ይሄ አብሮ ያደገ አብሮ የኖረ ሰይጣን እንኳን የሚወጣው በጾምና በጸሎት ነው። ያለ ጾምና ያለ ጸሎት አይወጣም ብሎ ሰው መንፈስ ቅዱስ ሲያድርበት የሚጾም ሲጾም ደግሞ ሰይጣን የሚርቀው ከሆነ ስለዚህ አለመጾም ደግሞ ሰይጣን አያርቅም ማለት ነው እና ጾም በዚህ መንገድ በጌታችን ቃል እንኳን ተደጋጋሚ ተነግሯል። ያው በመጽሐፍ ጾም የታወቀ ነው አይደል እንዴ? ጾም የታወቀ የቤተክርስቲያናችን ምግባራት ወይም ደግሞ በሌላ አነጋገር ደግሞ ሕግም ነው እና ስለዚህ ጾም የታወቀ ከሆነ የዚህ ቃል አውዱ ምንድን ነው የሚለውን ደግሞ ማየት ያስፈልጋል። የዚህ ቃል አውዱ አንዳንድ ጊዜ የፈለግነውን ብንበላ የተከለከለ ያልተከለከለ የሚባል ነገር የለም የሚሉ ሰዎች እንደሚፈልጉት ያነሱታል። ወደ አፍ የሚገባ ሰውን ያረክሰውን ካፍ የሚወጣ እንጂ ብለው እንዲያው እንደፈለግን ጅቡንም ቀበሮውንም ውሻውንም ጃርቱንም ብንበላው ችግር የለም ለማለት ሰዎች ሲያነሱት ይደመጣል። አውዱ ግን እንደዚያ ነው ወይ አለ። ደግሞ አንዳንዶቹ ደግሞ እኛ ምን ብንበላስ ምን ችግር አለ? ሰው እኮ መብላት አያረክሰውም። ስለዚህ መብላት አለብን፣ መጾም ምን ያደርጋል ለማለት ደግሞ ያነሱታል። እውነት ለመናገር ለበጎ ነገር እንደው እንደዚህ የሚወሰዱ ቃላት ቢኖሩ ጥሩ ነበር። ወደ በጎ እንትን አድርገን አሁን ለምትበላ አይነት ስታሳየን እሺ አሁን ይሄ ለመብል ይሁን በቃ እንብላ። አሁን እዚህ መልሱ አይ ስለ መጾም አይደለም ስለ መብላት ነው ተብሎ ቢነገረን እንብላ። ስለዚህ እንትኑ ለኛ እንዲሁ በመጀመሪያው ማለት ነው። ለምሳሌ እግዚአብሔር ሴትና ወንድ አድርጎ ፈጠረ አዳምና ሔዋን። ሩካቤ በራሱ ርኩሰት አይደለም። ባልተፈቀደው ጊዜ ሲሆን ያልተፈቀደው ሰው ላይ ሲሆን ኃጢአት ነው፣ ዝሙት ይሆናል። በባልና ሚስት ሲሆን ጽድቅ ነው፣ የእግዚአብሔር መንግስት መውረሻ ይሆናል። ሌላው አንድ የጽድቅ ነገር ላሳላቸው።
ጸሎት ያጸድቃል አይደል? አይደል? ያጸድቃል። ጸሎት ጥሩ ነው አይደል? ጸልዮ የተኮነነ ሰው ታስታውሳለች? ጸሎት አድርጎ ሲያበቃ ይሄ ሰው እየተጻደቀ ተመለሰ የተባለ ሰው አታውቁም? ወዝንቱ አቶ እንዘ ይጸደቅ ዝኩ ከዚህ ነው ያዩ እየተመጻደቀ ተመለሰ የተባለ ሰው ጸሎት አድርጎ ተመጻዳቂ የማይጠቀም ሰው ሆኖ ተመለሰ ማለት ነው። እንደማይገባው ስላደረገው ማለት ነው። ለጸሎት ሲቆም ወንድሙን በመክሰስ ስለጀመረው እኔ እንደዚህ ጾማለሁ፣ እኔ እንደዚህ ጸልያለሁ ብሎ እያለ ስለጀመረው ማለት ነው። አሁንም መብላት በራሱ ኃጢአት አይደለም። ሰው እየበላ እየጠጣ ነው የሚኖረው። ግን በ9 ሰዓት የሚበላውን በ2 ሰዓት ከበላው ግን ኃጢአት ነው ማለት ነው። ተረድታችሁኛል? በሌላ አነጋገር እና ወደ አፍ የሚገባ ሰው ያረክሰው እውነት ነው። ምክንያቱም ሰው እየበላ በህይወት ሊኖር ነው አይነት ፈቀደ የታዘዘው። ግን ያለ ጊዜው ሲሆን ደግሞ ባልተፈቀደ ጊዜ ሲሆን ደግሞ ልክ እንደዚያው ቅድም እንዳልኳችሁ ይሆናል ማለት ነው። እና አውዱ ግን እሱ አይደለም። ጸሐፍት ፈሪሳውያን እጃቸውን ሲታጠቡ እጃቸው ቀልቶ ተመልጦ እስኪ የሆነ ቀይ ሆኖ እስኪታይ ድረስ እስኪላጥ እስኪመለጥ ነበር የሚታጠቡት። ይህም ምንድነው ሀሳባቸው? አብዝተህ ስንታጠብ እጃችን ላይ ያለው ኃጢአትም ይወገዳል የሚል እንደው ዝም ብሎ ከንቱ ምድራዊ ሀሳብ ነበራቸው። በመታጠብ ያንዴው ቆሻሻው ሁሉ ከዚህ ከባክቴሪያው አልፎ እጃቸውን ለማስወገድ ድረስ ነበር የሚታጠቡ ማለት ነው። እና እንደው እጃችን ላይ ያለው እንግዲህ በብሉይ ኪዳን ደምህን ከእጅህ ሻለው እንዲህ አይነት ቃላት አሉ። በእጅ የተነገሩ ብዙ ነገሮች አሉ። ቅድም መምህራችን እንዳስተማሩ በእረኝነት መንገድ ሕዝቅኤል 34 ላይ በጉ ቢጠፋ ያ አንተ ልትጠብቀው የታዘዘው በግ ቢጠፋ ደሙን ከእጅህ ሻለሁ ይላል። ከእጅህ እና ጉዳዩ ከእጅ ጋር እንደሆነ ሲያስቡ የሞኝ እንትን አለ አይደል? በዚህ ተረዱትና እጃቸውን ታጥበው ሊያጸዱ ማለት ነው። እና እንደው እጃቸውን እስኪላጥ እስኪመለጥ ይታጠቡት ነበር እስኪቀላ ድረስ። ጌታ ደግሞ ያንን ይሄ የተለመደውን አውድ ባህል አንዱ ከሻላቸው ይሄ ስርዓተ ረበናት ስርዓተ ሰብ የሆኑ ነገሮችን ነው የሻላቸው። እና ሐዋርያት ሳይታጠቡ ሊወዱ ቀረቡ። ሳይታጠቡ በዚህ ጊዜ እንዴት ስርዓት ያፈርሳሉ? ይኸው ደቀ መዛሙርቱ እኮ ሳይታጠቡ እጃቸውን ሳይታጠቡ ወደ ምግቡ ሊበሉ ነው አሉት። ይሄ የስጋ እድፍ ነው ቢሆን። ስለዚህ ደግሞ ሰውን ወደ አፍ የሚገባ ባያረክሰው ከአፍ የሚወጣው ነው እንጂ። እንዲያውም በማርቆስ የሚወስዱ ወጽቡት ከአብ ብለዋል። በንጽህና ቢወሰድ ከውስጥ ቦታ አለው አይደል? ሳይታጠቡ ቢበሉት ታጥቦ ቢበሉት ከውስጥ ገብቶ ሌላ ነው የሚሆነው አይደል? ከዚያ ደግሞ አሰሩ ይወጣል። ወጽቡት ከአብ አሰሩ ይወጣል። የማንኛውም ቆንጆ ነው የሚወጣው ያ ሁሉ ማለት ነው አይደል? ሲወጣ እንዳገባቡ አይደለም። ስለዚህ እየጣፈጠው ቢሆን የጣፈጠው ወደ የሚገባ ሰው ወደ አፍ የሚገባ አያረክሰው። እናንተ የግዳ የምትናገሩት ነገር ነው እናንተ የሚያረክሳችሁ። እነሱ ከበሉት ይልቅ እናንተ የተናገራችሁት ነው የሚያረክሰው። ስርዓተ ሰብ እንጠብቃለን እያላችሁ ስርዓተ እግዚአብሔር ተዋችሁት ብሎ አያይዞ ሁሉ ከስርዓተ ሰብ ይልቅ ስርዓተ እግዚአብሔር እንዴት መጠበቅ እንዳለበት ያሳየበት አውድ ነው። እና ይሄ እውነት ለመናገር አሁን በትምህርት ቤት ቀጥሏል። በኋላ ያሉ ተማሪዎች ወይም መምህራኑ ያስታውሱታል። ዛሬም ቢሆን እኮ ትምህርት ቤት በቅምጫና ውሃ ይዘን ሄደን ወይ ውሃ የገባ የለም ወይ ትምህርት ቤት የተሰራበት ከውሃ ብዙ የራቀ ይሆናል። ኮቸሯችንና ኮቸራለን ጓዴ በእንተ ማርያም በሌላ አንዱ ተገላግሎ በእንተ ማርያም ተነስቶ ይላል። እዚያ የተቀመጡትን ያ የተነከረ ኮቸሯ አለ። ውሃው ከስራ አለ። ውሃ መታጠብ የሚባል ነገር የለም። ሁሉም እየገቡ ያክሳሉ። ብሎ የቀረውን ውሃ ተገላግሎ ይጠጡታል ማለት ነው። ከዚያ ሁሉ የቀረውን ውሃ ከዚያ እንደገና ያችን እንኳን
አስወግዶ መታጠቢያ ውሃ ስለሌለች ቅምጫ ላይ ራሱ ቅምጫ ላይ እያለች ነው የሚጠጧት። እና ያቺ ተረፈች ውሃ እንደገና ተገላግለው ለትልቁ ነው የምትሰጥ። ያቺ እጃቸው ስትነገርባት የቆየች ከኮቸሮ የተራሰች ኮቸሮ የተራሰባት ማለት አይደል? ያቺ የተረፈች የቀረች የድስት ውሃ አንዱ እድለኛ ነው እስከ ድስቱ አንስቶ የሚያስተናግዳት ማለት ነው። እና ርኩሰት ቢሆን ኑሮ የሁሉ ተማሪ በእውነቱ ቤተ መቅደስ አልገባ ነበር አይደል እንዴ? እና ይህ አይደለም ጉዳዩ። ታጥቦ የመብላትና ሳይታጥቦ መብላት አይደለም ሰውን የሚያነጻው። አሁን እናንተ ትጠይቃቸው ንጹህ መልበስ አይደለም ሰውን የሚያነጻው። ግን አትበሱ እያልኩ አይደለም። ጌታም አሁን እጃችሁን አትታጠቡ እያለ አይደለም። ግን እንትኑ ከዚህ ያድጋል። አዳፋ የለበሰ ንጹህ ሰው ይኖራል። ንጹህ የለበሰ ደግሞ ውስጡ የቆሸሸ ሰው ይኖራል። እና ውስጣቸው ንጹህ ከሆነ የሚበላው ነገር አይደለም ወደ አፍ የሚገባው ሰው ነው ያረክሰው። ይሄ እንደው ስለ ታጥቦ መብላት ከአንቀጹ ከአርስቱ እስከ ህዳጉ ድረስ በዚያ መንገድ የተቀመጠ ስለሆነ እንደው አትቸገሩ። ወደ ጾም ምንም አያደርሰው፣ ከጾም ጋር አይገናኝም። ይሄ ታጥቦ ስለ መብላትና ሳይታጠቡ ስለ መብላት በጊዜው የነበረውን እጅግ ከቅጥ ያለፈ እጥበት ለመምታት ጌታችን የተናገረው ሰዋዊውን ሀሳብ በእግዚአብሔራዊ ሀሳብ ለመተካት የተናገረው ቃል ነው እና በዚያ ተረዱት። አሁንም ሄዳችሁ ምዕራፍ 16 መልሳችሁ ይሄ ልትረዱ ትችላላችሁ። ከአርስቱ እስከ ህዳጉ ድረስ ተመልክታችሁ ማለት ነው። መምህራችን እጅግ አድርገን እናመሰግናለን። ወደ ቀጣዩ ጥያቄ ነው የሚሄደው። ቀጣዩ ጥያቄ መምህራችን መምህር ልሳነ ወርቅን ነው መለሰው ጥያቄውን። እንግዲህ ኢየሱስ ክርስቶስ በስጋው ወራት ወይም በስጋ በዚህ በነበረበት ጊዜ ያማልድ ነበር የሚል ጥያቄ ይነሳል። ያማልዳል የሚል መልስ አይኖርም። ለእነዚህ ደግሞ የሚነሱ ነገሮች አሉ። ለምሳሌ በዕብራውያን ምዕራፍ 7 ቁጥር 25 ላይ ስለ እርሱ ሊያማልድ ዘወትር በሕይወት ይኖራል የሚል፣ በሉቃስ ወንጌል ምዕራፍ 22 ቁጥር 32 ላይ እምነትህ እንዳይጠፋ ስላንተ አማልድ የሚል፣ ትንቢተ ኢሳይያስ ምዕራፍ 53 ላይ የብዙ ሰዎች ኃጢአት ተሸከመ ስለ አመፀኞችም ማለደ የሚሉ ጥቅሶች ይነሳሉ እና እኒህን ጥቅሶችን እየተነሱ ብዙ ጊዜ ክርስቶስ በስጋው ወራት ያማልድ ነበር የሚል ጥያቄ የሚነሳልና አያማልድም ከሆነ መልሱ እነዚህ ጥቅሶች በምን መንገድ እናብራራቸው ወይስ ይለዩ የሚል ጥያቄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህረ መምህራን የታበጻ አለሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ጎንደር ገበታ ወረዳ ጉባኤያት ምስክር መምህር፣ ክቡራን ወንድሞችና ክቡራት እህቶች በኃያሉና በገናናው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? አሜን። ምሕረትና ቸርነት ይቅርታ የባሕርይ ገንዘቡ የሆነ በቸርነቱና በይቅርታው